ሁለት ጓደኛሞች በበረሃ እየተጓዙ ነበር። ታዳ በመንገዳቸው ላይ ሳሉ ይጣላሉ። አንደኛው ጓደኛ ሌላኛውን ፊቱ ላይ በጥፊ ይመታዋል። የተመታው ጓደኛ በበረሃ ሸዋ ላይ እንደዚህ ሲል ጻፈ፣ ዛሬ ጓደኛዬ ፊቴን መታኝ። ከዛም ጸቡን ረስተው እንደገና ወደፊት መጓዝ ጀመሩ። ከዛም በመንገዳቸው ላይ አንድ ወንዝ ገጠማቸው። ሁለቱም ወንዙን እየተሻገሩ ነበር። በድንገት ግን በጥፊ የተመታው ጓደኛ መዋኘት አያውቅም ነበርና ድንጋይ አደናቅፎት በውሃው ተወሰደ። በዛን ጊዜ ሌላኛው ጓደኛ ህይወቱን አደጋ ላይ ጥሎ ጓደኛውን ከሞት አዳነው። ታዳ በዚህን ጊዜ ከውሃ መወሰድ የተረፈው ጓደኛ በአካባቢ ባለ ድንጋይ ላይ እንደዚህ ሲል ጻፈ፣ ዛሬ ጓደኛዬ ከሞት አዳነኝ። ይህንን ያየው የመጀመሪያው ጓደኛ ለምን እኔ ስመታ ባሸዋ ላይ ሳድንህ ደግሞ በድንጋይ ላይ ጻፍክ? የዚህ ምክንያት ምን ይሆን ሲል ጠየቀው። ከዛም ሁለተኛው ጓደኛ በለሰለሰ ድምጽ ፈገግ ብሎ እንደዚህ ሲል መለሰለት፣ አንድ ሰው ሲጎዳ የፍቅርና የይቅርታ ንፋስ እንዲያጠፋው ባሸዋ ላይ ልንጽፈው ይገባል። ነገር ግን አንድ ሰው መልካም ሲያደርግ ወይም ሲረዳን መቼም ልናጠፋው እንዳንችል በድንጋይ ላይ ልንቀርጸው ይገባን ሲል መለሰለት። ጓደኝነት በቃ ጓደኝነት ማለት ይህ ነው። እስኪ ይህ ነገር ይገባዋል ለምትሉት ሰው ሜንሽን አድርጉለት ወይም ሸር አድርጉለት።